መዝሙረ ዳዊት ምዕራፍ 25 ከቁጥር 16 እስከ 22፣ የማርቆስ ወንጌል ምዕራፍ 7 ከቁጥር 31 እስከ ምዕራፍ 8 ቁጥር 13። እኔ ብቻዬን እና ችግረኛ ነኝ እና ፊትህን ወደ እኔ አድርግ ማረኝ። የልቤ ችግር ብዙ ነው፣ ከጭንቀት ያውጣኝ። ድካሜንና መከራዬን እይ፣ ኃጢአትንም ሁሉ ይቅር በለኝ። ጠላቶቼ እንደበዙ እይ፣ የግፍም ጥል ጠልተውኛል። ነፍሴን ጠብቃት አድነኝ። አንተን ታምኛለሁና አልፈር፣ አንተን ተስፋ አድርጌያለሁና የዋሃትን ቅንነት ይጠብቁኝ። አቤቱ እስራኤልን ከመከራው ሁሉ አድነው። አሜን። ደግሞም ከጢሮስ ሀገር ወጥቶ በሲዶና አልፎ 10 ከተማ በሚባል ሀገር መካከል ወደ ገሊላ ባህር መጣ። ደንቆሮና ኮልታፋም የሆነ ሰው ወደ እርሱ አመጡ። እጁንም ይጭንበት ዘንድ ለመኑት። ከሕዝቡም ለይቶ ለብቻው ወሰደው። ጣቶቹንም በጆሮቹ አገባ። እንትፍም ብሎ መላሱን ዳሰሰ። ወደ ሰማይም አሻቅቦ አይቶ ቃተተና ኤፍታ አለው። እርሱም ተከፈት ማለት ነው። ወዲያውም ጆሮቹ ተከፈቱ፣ የመላሱ እስራት ተፈታ። አጥርቶም ተናገረ። ለማንም አትናገሩ ብሎ አዘዛቸው። እነርሱ ግን ባዘዛቸው መጠን ይልቅ እጅግ አወሩት። ያለ መጠን ተገረሙና ሁሉን ደህና አድርጓል፣ ደንቆሮችም እንዲሰሙ ዲዳዎችም እንዲናገሩ ያደርጋል አሉ። በዚያ ወራት ደግሞ ሕዝብ ነበር። የሚበሉትም ስለሌላቸው ደቀ መዛሙርትን ጠርቶ ሕዝቡ ከእኔ ጋር እስካሁን 3 ቀን ውለዋልና የሚበሉት ስለሌላቸው አዘንላቸዋለሁ። ከእነርሱም አንዳንዶቹ ከሩቅ መጥተዋልና ጦማቸውን ወደ ቤታቸው ባሰናበታቸው በመንገድ ይዘላሉ አላቸው። ደቀ መዛሙርቱም በዚህ በምድረ በዳ እንጀራ ከየት አግኝቶ ሰው እነዚህን ማጥገብ ይችላል ብለው መለሱለት። እርሱም ስንት እንጀራ አላችሁ ብሎ ጠየቃቸው። እነርሱም 7 አሉት። ሕዝቡን በምድር ላይ እንዲቀመጡ አዘዙ። 7ቱንም እንጀራ ይዞ አመሰገነ፣ ቆርሶም እንዲያቀርቡላቸው ለደቀ መዛሙርቱ ሰጠ። ለሕዝቡም አቀረቡ። ጥቂትም ትንሽ ዓሣ ነበራቸው። ባረከውም፣ ይህንም ደግሞ እንዳቀርቡላቸው አዘዘ። በሉም ጠገቡም። የተረፈውን ቁርስራሽ 7 ቅርጫት አነሱ። የበሉትም 4000 ያህል ነበሩ። አሰናበታቸውም። ወዲያውም ከደቀ መዛሙርቱ ጋር ወደ ታንኳይቱ ገብቶ ወደ ዳልማኑታ አገር መጣ። ፈሪሳውያን ወጡና ሊፈትኑት ከሰማይ ምልክት ከእርሱ ፈልገው ከእርሱ ጋር ይከራከሩ ጀመር። በመንፈሱም እጅግ ቃተተና ይህ ትውልድ ስለምን ምልክት ይፈልጋል? እውነት እላችኋለሁ ለዚህ ትውልድ ምልክት አይሰጠውም አለ። ትቷቸውም እንደገና ወደ ታንኳይቱ ገብቶ ወደ ማዶ ሄደ። የእግዚአብሔር ቃል ነው። አሜን።